ሰላም እንዴት ናችሁ? ይህ ዲቪቴክ የተሰኘ ፕሮግራማችን ነው። በዚህ ፕሮግራም ላይ ስለ ቴክኖሎጂ፣ ስለ ኤአይ እንዲሁም አዳዲስ የሆኑ ኢኖቬሽኖችን ሪቪው የምናደርግበት የምንዳሰስበት ፕሮግራም ነው። አብራችሁን ቆዩ። ዛሬ የምናየው ብዙ ጊዜ ስለ ቶክን ሲወራ እንሰማለን። ቶክን ላይ አለቀ። ብዙ የኤአይ ሞዴሎች የምንጠቀማቸው ኤአይዎች ቶክን እንደሚጠቀሙ እናውቃለን። አይተን ከሆነ የምንጠቀማቸው የኤአይ ቱሎች ቻትጂፒቲ እንዲሁም ሌሎችም ላይ ሊሚት ደረሰ ይባላል። ጨረስን፣ ሊሚታችንን ጨረስን ይባላል። ያ ምንድነው ከምን ጋር የተያያዘው የሚለውን አብረን የምናይ ይሆናል ማለት ነው። ቶክን የምንለው ፒስ ኦፍ ኢንፎርሜሽን የያዘ ሲስተም ነው። ምንድነው ፒስ ኦፍ ኢንፎርሜሽንን ይዞ ያለ ነገር ቶክን ተብሎ ይጠራል። ኤአይ እና ቶክን ምን አገናኛቸው ብለን ስናይ እያንዳንዱ ኤአይ ሞዴል ሪድ የሚያደርገው ቶክን ነው፣ እንዲሁም ጀነሬት የሚያደርገው ተመሳሳይ ቶክን ነው ማለት ነው። ሚክስ ሲቀበለንም ቶክን ነው፣ እንዲሁም ጀነሬት አድርጎ ሲሰጠንም በቶክን ነው የሚይዛቸው ማለት ነው። ለምሳሌ ማየት እንችላለን። ሄሎ የሚል ወርድ እንደምታዩት ሄሎ የምትለዋን ወርድ ስናይ እሷ አንድ ቶክን ናት። ያችን እኛ የምንሰጠው ሄሎ የምትለዋን ወርድ ለኤአይ ስንሰጠው እሱ እንደ አንድ ቶክን አንብቦ ይይዛታል ማለት ነው። ተመሳሳይ እንደዚሁም ለምሳሌ ሌላ ኤግዛምፕል ልጨምርላችሁ። አይ ላቭ ኤአይ ብዬ እኔ ሰርች ሳደርግ አይ ለብቻው አንድ ቶክን ነው፣ ላቭ የምትለዋ 2፣ ከዛ ኤአይ የምትለዋ ደግሞ 3 ትሆናለች ማለት ነው። ኤአይ ሲያነባው 3 ቶክን እንደተቀበለ አድርጎ ነው የሚያነባው። ሲምፕል ዌይ ስንረዳው ይሄንን የኤአይ እንዴት ነው ቶክንን አንደርስታንድ የሚያደርገው ብለን ስናይ ሌተር አለ። ያ ሌተር ወደ ወርድ ይቀየራል። ያ ወርድ ደግሞ ቶክን ይሆናል። ፋይናሊ ሴንቴንስ አድርጎ ለእኛ ጀነሬት አድርጎ ይሰጠናል ማለት ነው። በተጨማሪ ቶክን ምንድን ነው ኢንክሉድ የሚያደርገው ምንን ነው የሚይዘው ብለን ስናይ ወርድ ሊሆኑ ይችላል፣ ሲምቦሎች ሊሆኑ ይችላሉ፣ እንዲሁም ፓንክቹዌሽኖች የምንጠቀማቸው ፓንክቹዌሽን ማርኮችም ሊሆኑ ይችላሉ። እነዛንም እያንዳንዱን ካውንት ያደርጋል ማለት ነው። ለምሳሌ ቀደም የሰጠኋችሁ አንድ ኤግዛምፕል አለ። ለምሳሌ አይ ላቭ ኤአይ ብዬ ፍልስቶፕ ባደርግ ይሄ 4 ቶክን ነው ማለት ነው። አይ የሚለው 1 ነው፣ ላቭ የሚለው 2 ነው፣ ኤአይ የሚለው 3 ነው። ፋይናሊ ያስቀመጥናት ያቺ ፍልስቶፕ ደግሞ 1 ቶክን ትሆና 4 ቶክን ነው ማለት ነው የያዘው። ሌላ አንድ ተጨማሪ ኤግዛምፕል ብሰጣችሁ አርቲፊሻል ኢንተለጀንስ ኢዝ አሜዚንግ ብዬ ይሄንን ሴንቴንስ ሙሉን ሴንቴንስ ፋይናሊ ላይ አንድ ፍልስቶፕ ባስቀምጥ ይሄ ማለት አጠቃላይ ስንት ቶክን ይዟል ማለት ነው? 5 ቶክን ይዟል። አርቲፊሻል 1 ነው፣ ኢንተለጀንስ የሚለው 1 ነው፣ ኢዝ የምትለውም 1 ናት፣ እንዲሁም አሜዚንግ የምትለውም እንደ አንድ ቶክን ያነባውና ወርድ ቅድም ስላልን ማለት ነው። ፋይናሊ ፍልስቶፕ ያስቀመጥናትም አንድ ቶክን ነው ማለት አጠቃላይ 5 ቶክን ተጠቀምን ማለት ነው። ኤአይ አንደርስታንድ የሚያደርገው የሚሰጠንን ቶክንን ተጠቅሞ የኛ የምንሰጠውን ወርድ ኮንቨርት አድርጎት በቶክን አድርጎ ነው የሚመልሰልን ማለት ነው። ለምንድን ነው ቶክን ያስፈለገው ብለን ስናይ ቶክን ያስፈለገበት ምክንያት አንደኛ የምንሰጠውን ነገር ኤአዩ ሞዴሉ አንደርስታንድ የሚያደርግልን በዚህ በቶክን ስለሆነ ነው። ኮንቨርት አድርጎት እኛ የሰጠነውን ሴንቴንስ ኮንቨርት አድርጎት ወደ ቶክን ቀይሮት ስለሆነ ነው አንደርስታንድ የሚያደርግልን። በተመሳሳይ ደግሞ አንደርስታንድ ያደረግነው እኛ የሰጠነውን ነገር ሊመልስልን ሲፈልግ በቶክን አድርጎ ነው እንደገና የሚመልስልን። ኮሙኒኬት የምናደርግበት በቶክን አማካኝነት ነው። ሌላኛው ደግሞ አጠቃቀማችንን ሜዥር ለማድረግ ነው። አሁን ብዙ ጊዜ ቅድም ስንገባ እንዳልነው ሊሚታችን አልቆ ነው ከሆነ ሰዓት በኋላ እንደገና ሌላ ቶክን ይመጣልናል የምንጠቀማቸው ኤአይ ሞዴሎች ላይ አሉ። ያ ሜዥር እንደረግበታለን። ሰብስክሪፕሽኑን ማድረግን ስንገዛ በዛው በተመሳሳይ ቶክናችንን ነው ሜዥር አድርገው እንድንጠቀም የሚያደርገው ማለት ነው። ምን ያክል ነው ኤአይዎች የሚወስዷቸው በወርድ የሚወስዷቸው ቶክኖች ብለን ስቲሜት ሲደረግ 8000 ቶክን ወደ 6000 የሚሆኑ ወርዶችን ይወስዳል ተብሎ ይታሰባል። እንዲሁም 32000 ቶክን እንደዚሁ 24 እያለ ከፍ እያለ ይሄዳል ማለት ነው። ይሄ የቶክናችን ዩዜጃችን ነው፣ አጠቃቀማችንን ሜዥር የሚያደርግልን ነው። ቶክን ኢን ጀነራሊ ምንድነው ኤአይ ጋር ያለን ኮሙኒኬሽን እንዲኖረን የሚያደርግልን ሲስተም ነው። ቅድም እንዳልነው ቶክን ፒስ ኦፍ ኢንፎርሜሽን ስለሆነ
ይሄን ይመስላል ስለ ቶክን ዛሬ ያቀረብንላችሁ። ዛሬ ቶክን ምን እንደሆነና ቶክን ፒስ ኦፍ ኢንፎርሜሽን ከኤአይ ጋር ኮሚኒኬት ማድረጊያ ወይም ስለሆነ ያንን አንደርስታንድ አድርጋችኋል ብዬ ተስፋ አደርጋለሁ። ሌሎች ሀሳቦች ካላችሁ ከስር ጻፉልን። በቀጣይ በሰፊው በቶክን ኤሪያ ላይ ተመልሰን እንመጣለን። እስከዛው መልካም ጊዜ